በዛሬው ዕለት ከሰዓታት በፊት የተሰማው መረጃ በእውነት እጅግ የሚያሳዝንና ልብን የሚሰብር ነው። በኢትዮጵያ የግል የቴሌቪዥን ጣቢያዎች ዘንድ ፈርቀዳጅ ሆኖና በብዙ ኢትዮጵያውያን ዘንድ ተወዳጅነትና ተቀባይነትን ያገኘው የኢቢኤስ ቴሌቪዥን ጣቢያ መስራች የነበሩት አቶ አማን ፍስሐጽዮን ከዚህ ዓለም በሞት መለየታቸው ተሰምቶ በቴሌቪዥን ጣቢያው ሰራተኞች እንደዚሁም በብዙ ኢትዮጵያውያን ዘንድ ከባድ ድንጋጤን ፈጥሯል። አቶ አማን ፍስሐጽዮን የቴሌቪዥን ጣቢያውን ከመመስረታቸው ባሻገር ደግሞ አዳዲስ ለሚመጡ ወጣቶች እድልን በመስጠትና ፕሮግራሞችን እንዲመሩ በማድረግ ከህዝቡ ጋር እንዲተዋወቁ ያደረጉ እንደዚሁም ደግሞ በስነ ምግባራቸው እጅግ የተከበሩና መልካም ሰው የሆኑት አቶ አማን ፍስሐጽዮን ህልፈታቸው ከተሰማ ጀምሮ ብዙዎችን አስደንግጧል፣ ብዙዎችን አሳዝኗል። እንደምናውቀው ኢቢኤስ ቴሌቪዥን በሚያቀርባቸው ፕሮግራሞች በተለይ ደግሞ በሳምንት መጨረሻ ላይ ለተመልካች በሚደርሱት ቅዳሜን ከሰዓትና እሁድን በኢቢኤስ በተሰኙት ፕሮግራሞች ተመልካቾችን በማዝናናት ተቀዳሚ ምርጫ በመሆን መቀጠል የቻለ ሲሆን ነገር ግን በኢቢኤስ ቤት ውስጥ ያልተጠበቁ ከባድ ሀዘኖች መግባታቸውን ቀጥለዋል። ከአስፋው መሸሻ እንደዚሁም ደግሞ ባሳለፍነው 2 ሳምንት ገደማ እንደምናስታውሰው የኢቢኤስ ቴሌቪዥን ድምቀት የነበረው ተወዳጁን አርቲስት ነጻነት ወርቅነህን በሞት ማጣታችን ይታወሳል። ያም ደግሞ በኢትዮጵያውያን ዘንድ ከባድ ድንጋጤን ፈጥሮ እንደዚሁም በኢቢኤስ ቴሌቪዥን ሰራተኞች ዘንድም ያላሰቡት ተፈጥሮ ከባድ ሀዘን ላይ እንደነበሩ እናስታውሳለን። በዛሬው ዕለት ደግሞ ዋናውን መሪና ኢቢኤስ አሁን ላለበት ደረጃ እንዲደርስ ትልቁን ሚና የተጫወቱትን የቴሌቪዥን ጣቢያው መስራቹንና ስራ አስፈጻሚ የነበሩትን አቶ አማን ፍስሐጽዮንን በሞት አጥተን እንግዲህ ኢቢኤስ ውስጥ ከባድ ሀዘን ተፈጥሯል። ለመሆኑ አቶ አማን ፍስሐጽዮን የሞታቸው አሳዛኝ ምክንያት ምንድነው የሚለውን የሰማነው መረጃ ጨምረን እንደዚሁም ስለሳቸው ያልተሰሙ እውነቶችን አካተን ይዘንላችሁ ቀርበናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ትቆዩ ዘንድ ወደ መረጃው እንሻገር። የኢትዮጵያን የቴሌቪዥን ታሪክ የቀየሩት ባለውለታ ተብለው የሚዲያ ዘርፉም ትልቅ ምሰሶ እየተባሉ ብዙ ጊዜ የሚጠሩት አቶ አማን ፍስሐጽዮን በኢትዮጵያ የሚዲያ ኢንዱስትሪ ላይ ፈርቀዳጅና የኢቢኤስ ቴሌቪዥን መስራች የነበሩ ሲሆን ታዲያ ባደረባቸው መምገን በሕክምና ሲረዱ ቆይተው ዛሬ የካቲት 4 ቀን 2018 ከዚህ ዓለም በሞት ተለይተዋል። አቶ አማን ፍስሐጽዮን ኢቢኤስ ቴሌቪዥንን በመመስረት በኢትዮጵያ የቴሌቪዥንና የመዝናኛ ዘርፍ ላይ አዲስ ታሪክን ጻፉ ዘመናዊ አሰራርን ያስተዋውቁና ለበርካታ የሚዲያ ባለሙያዎችም የሙያ አባት የነበሩ ባለራዕይ መሪ ነበሩ። ህልፈታቸውን ተከትሎ ታዲያ በቴሌቪዥን ጣቢያ ውስጥ ከባድ ሀዘን የተፈጠረ ሲሆን ኢቢኤስ ቴሌቪዥንም ከደቂቃዎች በፊት ጥልቅ ሀዘኑን በመግለጽ እንግዲህ ለቤተሰቦቻቸው ለኢቢኤስ ቤተሰቦች እንደዚሁም ደግሞ ለመላው ኢትዮጵያውያንም እጅግ አስደንጋጭ ሆኗል ሲል ኢቢኤስ ቴሌቪዥን በገጹ ላይ ያሰፈረ ሲሆን ነገር ግን ደግሞ አቶ አማን ፍስሐጽዮን በኢቢኤስ ቴሌቪዥን ጣቢያ ያደረጉት መልካም ነገር ሁሉ ተጠናክሮ ይቀጥላል ሲልም ኢቢኤስ ቴሌቪዥን በገጹ ላይ አስፍሯል። ታዲያ አቶ አማን ፍስሐጽዮን እንግዲህ በህመም ሲታገሉ ቆይተዋል። በእርግጥ ስራ አስፈጻሚም የነበሩ ሲሆን ነገር ግን ከስራ አስፈጻሚነታቸውም ከለቀቁ በኋላ እንግዲህ በራሳቸው የጤንነት ሁኔታ ላይ አተኩሮ ነበር። ምክንያቱም ትንሽ ህመማቸው ቆየት ያለ ነበር። በህክምና ክትትል እንግዲህ ረጅም አመታትን ማለት ይቻላል የቆዩ ሲሆን ነገር ግን ያው እንግዲህ እግዚአብሔር ካለልን ቀን ልናልፍ ወይም ልንሻገር አንችልምና አቶ አማን ፍስሐጽዮን የተለያዩ ህክምናዎችን ቢያደርጉም ሐኪሞች ዶክተሮች ርብርብን ቢያደርጉም ነገር ግን እንግዲህ ህይወታቸውን መታደግ አልቻሉም። እንዳልናችሁ ህመማቸው ትንሽ ቆየት ያለ ነበር። እንግዲህ በዛሬው ዕለት ግን የካቲት 4 ቀን አቶ አማን ፍስሐጽዮን ከዚህ ዓለም በሞት ተለይተው በኢቢኤስ ቴሌቪዥን ጣቢያ ሰራተኞች ዘንድ እንደዚሁም ደግሞ በቤቱ ኢትዮጵያውያን ዘንድ ከባድ ሀዘንን ፈጥሯል። እንዳልናቸው አቶ አማን ፍስሐጽዮን የሞታቸው ምክንያት እንግዲህ በህመም ነው፣ በድንገተኛ አደጋ አይደለም። ህመማቸውም ትንሽ ቆየት ያለ ነው። እንደምናስታውሰው ኢቢኤስ ቴሌቪዥን ጣቢያ ሰራተኞች በተለይ ባሳለፍነው 2 ሳምንት በመግቢያችን ላይ እንዳልናችሁ ነጻነት ወርቅነህ አርቲስት ነጻነት ወርቅነህንም በሞታቸው ከባድ ሀዘን ላይ ነበሩ። አሁን ደግሞ እንግዲህ የኢቢኤስ ቴሌቪዥን መስራች የነበሩት አቶ አማን ፍስሐጽዮንን በሞት ማጣት ደግሞ ሌላ ከባድ ሀዘን ነው። ኢቢኤስ ቴሌቪዥን እንደዚህ አይነት ተደጋጋሚ ሀዘኖች እየገጠሙት ነው። እንደዚህም ደግሞ በህዝቡ ዘንድ እነዚህ ሀዘኖች ጎልቶም እንዲሰሙ የሚያደርገው ኢቢኤስ ቴሌቪዥን በህዝቡ ዘንድ እጅግ ተወዳጅ ተመራጭ የቴሌቪዥን ጣቢያ በመሆኑና እዛ የሚሰሩ ፕሮግራም አቅራቢ
ተዋናዮችን ጭምር ልክ እንደ ቤተሰባችን ስለምንከታተላቸው ነው። ከአስፊቲ ወይም አስፋ መሸሻ ጀምሮ ከአርቲስት ነጻነት ወርቅነህ እንደዚሁም ደግሞ አሁን ደግሞ የኢቢኤስ ቴሌቪዥን መስራች አቶ አማን ፍስሐ ጽዮን ህልፈታቸው በእውነት እጅግ የሚያሳዝንና ኢቢኤስ ቴሌቪዥን ውስጥ ከባድ ሀዘንን የሚፈጥር ክስተት ነው። ነገር ግን እንዳልናችሁ እንደዚህ አይነት ትልቅ አሻራን ያሳረፉ ሰዎች ምንም እንኳን ህይወታቸው ቢያልፍም ነገር ግን ስራዎቻቸው ያደረጉት መልካም ነገር ሁሉ ተጠናክሮ ይቀጥላል። ኢቢኤስ ቴሌቪዥንም ከጀርባው ብዙ ጠንካራ ሰዎች አሉት። ምንም እንኳን እነዚህን ተወዳጅ ፕሮግራም አቅራቢዎች እንደዚሁ መስራቹንም እንግዲህ በሞት ብናጣቸውም ነገር ግን የኢቢኤስ ማኔጅመንት ጠንካራና በብዙ የተማሩ ሰዎች የሚመራ ስለሆነ አሁንም ተወዳጅነትና ተመራጭነቱን ቀጥሎ ይሄዳል ብለን እናስባለን። ኢቢኤስ ቴሌቪዥን እውነት ለመናገር ቅዳሜን ከሰዓትና እሁድን በኢቢኤስ የተሰኙት በተለይ በሳምንት መጨረሻ ላይ የሚቀርቡትን ፕሮግራሞች ለተከታተለ ህዝቡ ምርጫው አድርጎ ተቀዳሚ ምርጫ አድርጎ የሚከታተላቸው ፕሮግራሞች ናቸው። በዚህም ደግሞ ተወዳጅነቱን ቀጥሎ ከ10 ዓመታት በላይ እንግዲህ በግል የቴሌቪዥን ጣቢያው ዘንድ ቀዳሚ በመሆን ብዙ ተመልካቾችን በማግኘት ቀጥሏል። ለዚህም ደግሞ ትልቅ አሻራቸውን ያሳረፉት አቶ አማን ፍስሐ ጽዮን ነበሩ። ነገር ግን እንዳልናችሁ ነው እንግዲህ እሳቸውን በሞት አጥተናል። ነገር ግን ከጀርባቸው ብዙ ጠንካራ ሰዎች ይኖራሉ ብለን እናስባለን። በዚህ አጋጣሚ ግን ለአቶ አማን ፍስሐ ጽዮን ቤተሰቦች፣ ወዳጅ ዘመዶች እንደዚሁም ለኢቢኤስ ቴሌቪዥን ጣቢያ ሰራተኞችም እኛም ሀዘናችንን መግለጽ እንፈልጋለን። ነገር ግን ያው እንዳልናችሁ ነው ሰው ከሞት ማንም ሊቀር አይችልም። እግዚአብሔር ካዘዘልን ከጻፈው ቀን ልንሻገር አንችልምና ምንም እንኳን እንደዚህ አይነት ሰዎችን በሞት ብናጣም በመግቢያችን ላይ እንዳልናችሁ አሻራቸው ግን ደምቆ ይነበባል የሚል መልእክትን ማስተላለፍ እንፈልጋለን። ውድ የአዲስ ሚዲያ ቤተሰቦች በዛሬው ፕሮግራማችን አቶ አማን ፍስሐ ጽዮን የኢቢኤስ ቴሌቪዥን ጣቢያ ዋና መስራችና እንደዚሁም ስራ አስፈጻሚ የነበሩት ትልቅ አሻራቸውን ያሳረፉት ሰው ከዚህ ዓለም በሞት መለየታቸውን አስመልክተን ያቀረብንላችሁ አጠር ያለ መረጃ ይህን ይመስል ነበር። በፕሮግራማችን ላይ ያላችሁን ማንኛውንም ሀሳብና አስተያየት ልሰጡን ትችላላችሁ። እንደዚሁም የምንለቃቸውን ቪዲዮዎች ላይክና ሼር፣ ቻናሉን ደግሞ ሰብስክራይብ በማድረግ ቤተሰቡን እያልን ለአቶ አማን ፍስሐ ጽዮንም እንግዲህ ቤተሰቦች፣ ወዳጅ ዘመዶች መጽናናትን እየተመኘን ለዛሬ ያቀረብንላችሁ ፕሮግራም ይህን ይመስል ነበረ። በፕሮግራማችን ላይ ሀሳብና አስተያየታችሁን ስጡን። እንደዚሁም ደግሞ ቻናላችንን ሰብስክራይብ በማድረግም ከ32,000 በላይ ሰብስክራይበርስ እንድንደርስ ስላገዛችሁን ምስጋናችን ላቅ ያለ ነው። እንደ ሁል ጊዜው እውነተኛ ፈጣንና ሚዛናዊ መረጃዎችን ወደ እናንተ ማቅረባችን እንቀጥላለን። በሚቀጥለው በሌላ ፕሮግራም እስከምንገናኝ በያላችሁበት የዓለም ጥግ ሁሉ ሰላም፣ ፍቅር፣ ጤና ለሁላችሁም እየተመኘን በዚሁ ተሰናበትን። መልካም ጊዜ ይሁንላችሁ።